እሺ አስደንጋቂ ነው። ይህን ሎሚ ዛፍ ተመልከት። ይህ ዛፍ ምን ያህል ፍራፍሬ እንዳለበት ተመልከት። እና ሁሉም ከዚህ በላይ የሚያስደስት ነገር ይህ አይደለም። በሐቂቀቱ ሆኖ ዛሬ ለፍራፍሬ ዛፎች አበባ እንዲሰጡ ለማነሳሳትና ዛፎቹ በብዙ ፍራፍሬ እንዲሞሉ እኔ የምጠቀምባቸውን አነስተኛ የሚታወቁ 3 ዘዴዎች እማራለሁ። እነዚህ በጣም ቀላል ቴክኒኮች ናቸው። ማንኛውም በቤት ማድረግ ይችላል። ቢሆንም ብዙ ሰዎች ስለ እነዚህ አይናገሩም። ከጥንት ዘመን ጀምሮ ግን ይጠቀሙባቸው ነበር። ስለዚህ በቀጥታ ወደ መጀመሪያው እንሂድ። ይህ የመጀመሪያው ዘዴ የውሸት ተከላ በመባል ይታወቃል እና እንዴት እንደሚሰራ ስትረዳ በአንዳንድ ዛፎች ላይ እንደምትሞክረው እርግጠኛ ነኝ። ከሁሉም በላይ ደግሞ ለመስራት 1 ደቂቃ ብቻ ነው የሚወስድብህ እና የሚያስፈልገ 1 ቢላዋ፣ ትንሽ አሎቬራ እና 1 የጨርቅ ቁራጭ ብቻ ነው። ሌላ ምንም የለም። መጀመሪያ የምናደርገው 1 ቅርንጫፍ መምረጥ ነው። በዚህ ጊዜ በዚህ ዛፍ ላይ አደርገዋለሁ። ተጠንቀቁ፣ ይህ ዛፍ ይህን ቴክኒክ አያስፈልገውም፣ ምክንያቱም አሁንም በፍሬ ተሞና ነው። ይህን ማድረግ የምፈልገው በቀላሉ እንዴት እንደሚደረግ ለማሳየት ብቻ ነው። አሁን ሮቱላድር እንወስዳለን እና ለመስራት የምንፈልገውን ቦታ እንምረጣለን። 1 ዩኤን ሳይላለን እንዲህ በቀላሉ አስለፊ ከሆነ ቢላዋ እንወስዳለን እና በትክክል በዚያ መስመር ላይ እንቀጥላለን። አሁን የአሎዌ ቅጠል እንይዛለንና ቁልፍ ያደረገንበትን ቦታ ሙሉ ለሙሉ ለመሸፈን በቂ የሆነ 1 ትንሽ እንቆርጣለን። ከቆረጥነው በኋላ በርጥፋ እንከፍተዋለንና ሙሉ ጅማቲውን እንገልጻለን። አሁን በቀላሉ በቅርጹ ላይ በቀጥታ እንደተደረገው እንደምንጨምርበት እናኖረዋለን። መጨረሻ በጨርቅ ጭማሪ ወይም ባንዴንጋ እጅ ያለው ንጥረ ነገር እንደምታይዝ እናያዝበትና ጥቂት ቀናት በትክክል እንዲቆይ እንደምናያዝበት። ይህ ቦታ ሙሉ በሙሉ በትክክል እንዲረግፍ እያደረገ ሲደን ያደርጋል። የቅርጹ መድኃኒት በጥሩ ሁኔታ እንዲሆን ይረዳል። አሁን ምናልባት ለምን ይህ ዘዴ እንደሚሰራ ትጠይቃለህ። በጣም ቀላል ነው። እኛ ያደረግነው በቅርጹ ላይ በትክክል የተቆጣጠረ ትንሽ ጉዳት ማስከተል ነው። ያ ትንሽ ጉዳት ዛፉ የተፈጥሮ መልስ ማድረግ ያነሳሳልና ከኃይሉ አንዳንድ በዚያ ቦታ እንዲቆም ያደርጋል። በዚህ ውጤት አበባ መነሳት ይበረታልና በኋላ የፍራፍሬ ምርት በጣም እንዲበዛ ዕድል እንደሚኖረን ያደርጋል። በእውነት ይህ ሐሳብ አዲስ አይደለም። በትክክል ይህን ዓላማ የሚከተሉ ሌሎች ቴክኒኮች አሉ፣ እንደ መስቀል ቴክኒክ፣ የቅርፊት ቴክኒክ ወይም አንዳንድ የቆሻሻ መቆረጥ ዘዴዎች። እነዚህ ሁሉ የተመሳሰሉ ነገሮች አላቸው፣ የዛፉን ምላሽ ማነሳሳት እና አበባ እንዲበዛ ማድረግ። ነገር ግን አንድ በጣም አስፈላጊ ዝርዝር አለ። ይህን ዘዴ ለመተግበር በዛፉ አበባ ከሚነሳበት ጊዜ በ1 ወር በአካባቢ መስራት አለብህ። ለምን? ምክንያቱም በጣም ቀደም ብናደርገው የወቅቱን ያልሆነ አበባ ማነሳት እንኳን እንችላለን። እነዚህ አበቦችም ከጊዜው በፊት ይወድቃሉ። ስለዚህ ምርጥ ውጤት ማግኘት ብትፈልግ ዛፉ አበባ ለመነሳት ሲዘጋጅ በዚያ ጊዜ አድርገው። አሁን ወደ ሁለተኛው ዘዴ እንሄዳለን። ይህም ከዚህ በላይ ቀላል ነውና በግል የተወደድኩት ከሆኑት አንዱ ነው። ይህ ሁለተኛ ዘዴ ካቤስትሪዮ ተብሎ ይታወቃል። ይህ በጣም ቀላል ቴክኒክ ነው። በ1 ደቂቃ ውስጥ ማድረግ ይቻላል እና ከቀድሞ ዘዴ ጋር ትክክለኛውን ዓላማ አለው። አበባን ማነሳሳት እና የፍራፍሬ ጭነት ያላቸው ዛፎችን ማግኘት። መጀመሪያው ነገር የምናደርገው ቅርንጫፍ መምረጥ ነው። አሁን 2 ትንሽ የእንጨት ቁራጮችን እንይዛለን። አንዱን ከቅርንጫፉ በላይኛው ክፍል፣ ሌላውን ደግሞ ከታችኛው ክፍል እናስቀምጣለን። ቅርንጫፉ በሁለቱ መካከል በትክክል እንዲሆን። አንዴ ካስቀመጡን በኋላ 1 ሽቦ እንይዛለንና በቅርንጫፉ ዙሪያ ማጠፍ እንጀምራለን። ደስ በቀስ እያጠበብን እንሄዳለን። ከመጠን ያለፈ ኃይል መጠቀም አያስፈልግም። በቀላሉ 2ቱ የእንጨት ቁራጮች በጥሩ ሁኔታ እንዲጠጉና በቅርንጫፉ ላይ ትንሽ ጫና እንዲያደርጉ በቂ መጠን ብቻ እንጠብቃለን። እና በዚህ ተጠናቋል። እንደምታየውም ይህ በጣም ቀላል ዘዴ ነው። ለማድረግም 1 ደቂቃ ብቻ ይወስዳል። እና ለምን ይህ ይሰራል? በጣም ቀላል ነው። በዚህ አጋጣሚ ደግሞ በፍጹም ቁጥጥር ውስጥ ትንሽ ጉዳት ማስከተል እንፈልጋለን። ልዩነቱ የሚገኝበት ግን እዚህ መቁረጥ አናደርግም። የምናደርገው ግን በቅርንጫፉ ላይ ትንሽ ጫና በመያዝ የሳቪያ እንቅስቃሴን በከፊል ማግደል ነው።
በዚህ ላይ በግልጽ ልትጠነቀቁ እፈልጋለሁ። የምናደርገው ቅርንጫፉን ማግረፍ አይደለም። ምንፈልገው የሳቢያን እንቅስቃሴ ፈጽሞ መቆረጥ አይደለም። የምንፈልገው ትንሽ የሆነ ድካም ነው። ይህም ዛፉ በተፈጥሮ የሚኖሩትን የመከላከያ ስርዓቶቹን እንዲነካ እንዲሸበት ያደርገዋል። አንድ በጣም አስፈላጊ ዝርዝር አለ። ይህ መያዣ ለዘላለም አይቆይበትም። አንድ የዛፉ ሲሽበት እና ፍሬውን ሲጀምር ከፍለን የደረሰ በኋላ ማሽከርከሪያውን በቀላሉ እንወስዳለንና ቅርንጫፉ በተፈጥሮ እንዲቀጥል እንተዋቃለን። እነዚህ ዘዴዎች ለዘላለም እንዲቆዩ አይታሰቡም ብለህ አስብ። እነዚህ ትንሽ እንቅስቃሴ ናቸው፣ በትክክለኛው ጊዜ ዛፉን ለማስነጋት የሚረዱ ናቸው። እና አንዴ ዛፉ ስራውን ከጨረሰ በኋላ እነዚህን እንወስዳለን፣ ምክንያቱም ከዚያ በኋላ አይደለው። ከቀደም ያለው ዘዴ በተመሳሳይ ሁኔታ ይህን ቴክኒክ ከአበባ መነሻው በአንድ ወር ገደማ ማድረግ ይመከራል። አሁን ወደ ሦስተኛው ዘዴ እንሄዳለን። በግልጽ አስተያየት ይህ ከሦስቱ ውስጥ በጣም የሚያስደንቅ መሆኑን አስባለሁ። ይህ ዘዴ ምናልባት ከሁሉም የቆየው ይሆናል። በጣም ቀላል ቴክኒክ ነው፣ ነገር ግን በትክክል ሲደረግ በጣም ውጤታማ የሆነ ነው። እና ከቀደም ያሉት ሞት ዘዴዎች በተመሳሳይ ሁኔታ የምንፈልገው ነገር አበባውን ማነሳሳትና ዛፎቹ በብዙ ፍራፍሬ እንዲሞሉ ማድረግ ነው። መጀመሪያው የምናደርገው ነገር ቅርንጫፍ መምረጥ ነው። በዚህ ጊዜ ይህን እጠቀማለሁ። በትክክል ያለው ወፍራምነት ያለውንና ፍጹም ጤናማ ያለውን ማንኛውንም ቅርንጫፍ ላይ ማድረግ ትችላለህ። አሁን በጥሩ የተሳበ ቢላዋ እንደምንወስድና ማድረግ የምንፈልገው ነገር አንድ መቆረጥ ብቻ ነው፣ ሌላ ምንም አይደለም። እንዴት እንደምሰራው በጥልቅ ተመልከት። እና አሁን ተጠናቋል። አሁን በመጀመሪያው ዘዴ ያደረግነውን ትክክለኛውን ነገር በትክክል እንደገና እናደርጋለን። የአሎዌ ቬራ ቅጠል እንወስዳለን እና ቁስ በቂቱ ልክ እንዲሆን እና ሁሉንም ቁስሉን እንዲሸፍን እንቆርጣለን። ከዚያም ቀጥሎ በቁረቱ ላይ በቀጥታ እንደሚያዘውና በቻርክ ቅጥር የሚያዘው እንደመቆየ እናደርገዋለን። እንዲሁም ለጥቂት ቀናት ከዚህ አካባቢ ጋር በቀጥታ እንዲኖር እናደርገዋለን። በዚህ መንገድ ቁስሉ ሲድን ሙሉ በሙሉ እንዲቆይ እናደርጋለን። እና ይህ ዘዴ ለምን ይሰራል? ምክንያቱም ከቀደሙት ሁለት ዘዴዎች ጋር በተመሳሳይ ሁኔታ የምንፈልገው በፍጹም ቁጥጥር ውስጥ ያለ ትንሽ ጉዳት ማስከተል ነው። ያ ትንሽ ጉዳት ዛፉ የአካል ምላሽ እንዲነቃ ያደርገዋል፣ እንደ አበባ ማበቃትን ይበረታታል። በመጨረሻ ሦስቱም ዘዴዎች በትክክል አንድ ዓላማ ይከተላሉ። የሚለዋወጠው ነገር የሚደርሰውን መንገድ ብቻ ነው። አንድ በጣም አስፈላጊ ዝርዝር አለ። በድሮ ብዙ ሰዎች ይህን ቴክኒክ በቀጥታ በዛፉ ትከሻ ላይ ይተግብሩት ነበር። እውነቱን ለማረጋገጥ እስከ ዛሬም የሚያደርጉ ሰዎች አሉ። እኔ ግን በግል ይህን አልመክርም። ለምን? ምክንያቱም በዋናው ትከሻ ሳነካ በቅርንጫፍ ላይ ብቻ በማድረግ በትክክል ያንኑ ዓላማ ማሳካት እንችላለን። ስለዚህ ይህን ቴክኒክ ለመሞከር ብትወስን ምክርዬ ቀላል ነው። ሁልጊዜ በቅርንጫፍ ላይ ብቻ አድርግ እና ይህን ለመጀመሪያ ጊዜ ብታደርግ በአንድ ቅርንጫፍ ብቻ ሞክርና ዛፉ እንዴት እንደሚሰራ አይ። ውጤቱን ሲያየህ ከዚያ በኋላ በተጨማሪ ቅርንጫፎች ላይ ማድረግ ትፈልጋለህን ወይስ አይደለም ትወስናለህ። እንደ መመሪያ ለመሆን ይህን በዛፉ ቅርንጫፎች ውስጥ በ30 ወይም እንኳን በ50 በመቶ ያህል ላይ ማድረግ ትችላለህ። እንደ ቀደሙት ሁለት ዘዴዎች ተመሳሳይ ይህን ቴክኒክ ደግሞ ከአበባ መነሻው በአንድ ወር በአካባቢ ማድረግ ይመጣ እና በዚህ ሶስት በጣም ቀላል ቴክኒኮችን ተማተሃል። እነሱም አንድ ዓላማ ያላቸው ናቸው። አበባ እንዲሰጡ ማነቃቃት፣ በዚህም የበለጠ ፍራፍሬ የሚሰጡ ዛፎችን ማግኘት ወይም ፍራፍሬ ማውጣት ከሚገድቡ ትንንሽ ዛፎችን ማነቃቃት ነው። አሁን ግን አንድ ነገር ማወቅ እፈልጋለሁ። በምን የፍራፍሬ ዛፍ ችግር አለ? ከታች በአስተያየት አስቀምጠው፣ እንዲሁም ከየት ዓለም እንደምታየኝ ንገረኝ። ብዙ ሰዎች የተለያዩ ዓመታት ዕድሜ ያላቸው ዛፎች አላቸውና እስካሁን አንዲት ፍራፍሬ እንኳ ማግኘት አልቻሉም ብለው ይጽፉልኛል። ስለዚህ ያንተን ሁኔታ ንገረኝ። ሁሉንም አስተያየቶች እንደምነበብ እና በተጨማሪም እነዚህ አዲስ ቪዲዮዎችን ለማዘጋጅ በጣም ይረዳኛሉ። እና ይህ ቪዲዮ ደስ ካሰኘህና ጥቅም ካለውበት ቻናሉን ማቅረብ፣ ጥሩ ውድቅ መስጠት እና ለፍራፍሬ የሚወዱ ለተክሎች ወይም ለእርሻ የሚወዱ ማንኛውንም ሰው ማጋራት አትርሱ። ሌላ ቀን ከኔ ጋር ስትኖሩ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን።